ሰላም ሰላም ውድ የቻናሌ ተከታታዮች፣ በዛሬው ቪዲዮ ደግሞ በቀላል መንገድ የኮምፒውተራችን ወይም የፒሲያችንን ፓስወርድ ያለ ዋይፋይ በቀላል መንገድ መቀየር አሳያችኋለሁ ማለት ነው። አብዛኞቻችን ፒሲ ወይም ኮምፒውተር ቢኖረን እንዴት ፓስወርድ መቀየር እንዳለብን አንችልም ማለት ነው። በዛሬው ቪዲዮ ደግሞ በቀላል መንገድ እንዴት የኮምፒውተራችን ወይም የፒሲያችንን ፓስወርድ አቀያየር በቀላል መንገድ አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ተከታተሉ። መጀመሪያ ሁለት አማራጮች አሉ። አንደኛው ኮንትሮል ፓናል ውስጥ ገብተን መቀየር እንችላለን። ሁለተኛው ደግሞ ሴቲንግ ውስጥ ገብተን መቀየር እንችላለን ማለት ነው። ከሁለት አንዱ የተመቻችሁን መርጣችሁ የኮምፒውተራችሁን ወይም የፒሲያችሁንን ሴኩሪቲ ማስጠበቅ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ። መጀመሪያ ላይ የምንመለከተው ሴቲንግ ያለውን ሲሆን ሰርች ባራችን ጋር ሄደን ሴቲንግ እንላለን። ሴቲንግ ብለን ኦፕንስ የምትሏን አንድ ክሊክ እናደርጋትና ሴቲንጋችን ውስጥ እንገባለን። ከዛ እንደምትመለከቱት እንደዚህ አይነት ሆም ፔጅ ያመጣልናል። ከዛ እኛ የምንፈልገው ፓስወርድ መቀየር ስለሆነ ፓስወርዳችንን ለመቀየር አካውንት የሚለው ውስጥ እንገባለን ማለት ነው። እዩት፣ እዚህ ጋር እንደምትመለከቱት ምንም አይነት ዋይፋይ የለውም። እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር አካውንት የሚለው ውስጥ ትገባላችሁ። ከዛ እዚህ ጋር ብዙም የምታስተካክሉት ከፈለጋችሁ እዚህ ጋር እንደምትመለከቱት ብዙ አካውንት ሴቲንጎች አሉ። አሁን እኛ የምንፈልገው ግን የዊንዶው ሴኩሪቲያችንን ጥበቃ ለማድረግ ስለሆነ እዚህ ጋር ሳይን ኢን ኦፕሽንስ የሚል አለ። እሱን አንድ ጊዜ ክሊክ እናደርገዋለን ማለት ነው። እዩት፣ እንደምትመለከቱት ብዙ አማራጮች አሉን። እዚህ ጋር የሚሰሩት እዚህ ጋር ፊንገር ፕሪንት እና ፌስ የሚሰሩልን በካሜራ ፒሲ ከሆነ ነው እነዚህ እንትኖች የሚሰሩልን ማለት ነው። እዚህ ጋር ፊንገር ፕሪንትም የሚሰሩልን ታች ስክሪን ከሆነ ፒሲያችን ታች ስክሪን ከሆነ ነው ማለት ነው። አሁን እዚህ ጋር እንደማንኛውም ፒሲ በቁልፎች እንዲሆንልን ከፈለግን እዚች ጋር እንደምትመለከቱት የቁልፍ ምልክት ያለባት ፓስወርድ የምትላለች። ፓስወርድ የምትሏን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ከዛ እዚህ ጋር እንደምትመለከቱት ዩር ኦል ሴትአፕስ ይላል። እዚህ ጋር ያለችውን ቼንጅ እንለዋለን። እዩት፣ እንደምትመለከቱት ያመጣልናል። ቀድሞ የነበራችሁ ፓስወርድ አስገቡ ይላችኋል። ከሌላችሁ የፈለጋችሁትን ጽፋችሁ ማሳለፍ ትችላላችሁ ማለት ነው። ከዛ አሁን የምትሰጡትን ፓስወርድ ኒው ጋር መጻፍ ትችላላችሁ ማለት ነው። የፈለጋችሁትን መጻፍ ትችላላችሁ ማለት ነው። እዚህ ጋር ኮንፍርም ፓስወርድ ይለናል፣ ማረጋገጥ አለብን ማለት ነው። እዩት፣ እንደዚህ አድርገን ፓስወርዳችንን መቀየር ትችላላችሁ ማለት ነው። ከዛም በኋላ እዚህ ጋር ያለችውን ኔክስት የምትለዋን መንካት ብቻ ነው የሚጠበቅባችሁ ማለት ነው። ፓስወርዳችሁ ሪስታርት አድርጎ በፓስወርድ እንዲሆን ኔክስት የምትለዋን ብቻ መንካት ነው ያለባችሁ ማለት ነው። ሌላኛውን እኔ የራሴ ፓስወርድ ስላለኝ ይሄንን አልጠቀምም ማለት ነው። ካንስል እንለዋለን። ሌላኛው ደግሞ ኮንትሮል ፓናል ውስጥ በመግባት እዚህ ጋር ኮንትሮል ፓናል እንላለን። ኮንትሮል ፓናል የሚል እንጽፋለን ማለት ነው። እዩት፣ እዚህ ጋር እንደምትመለከቱት ኮንትሮል ፓናል የሚለው ይመጣልናል። ከዛ እዚህ ጋር ኦፕን እንለዋለን። እዩት፣ እዚህ ጋር አንኢንስታልድ አፖችንም
ባለፈው ቪዲዮ ላይ እንደሰራሁላችሁ አንኢንስታልድ አፕሊኬሽኖችን ወይም የተደለቱ አፕሊኬሽኖችን እንዴት እንደምንመልስ ማድረግ እንችላለን። ብዙ ሰርቼላችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ዩዘር አካውንትስ የሚል አለ ማለት ነው። እዚህ ጋር እንደምትመለከቱት ዩዘር አካውንትስ የሚል አለ። አንዴ ክሊክ እናደርግ። ይሄንን ሳይሆን ዩዘር አካውንት ቢለውን ሳይሆን ከታች ያለችውን ቼንጅ አካውንት ታይፕስ የምትለዋን አንድ ጊዜ ክሊክ እናደርጋታለን። ይሁት እንደምትመለከቱት ያኔ ፒሲ እንደዚህ መጥቶልኛል። ከዛ እዚህ ጋር እንደምትመለከቱት አንድ ጊዜ ክሊክ እናደርገዋለን ማለት ነው። የምትፈልጉት አካውንት እዚህ ጋር ስሙን መቀየር ትችላላችሁ። የፒሲያችሁን ሲከፍት እዚህ ጋር እንደምትመለከቱት ዩዘርስ የምትለዋን ስም መቀየር ትችላላችሁ ማለት ነው። ከፈለጋችሁ የፈለጋችሁትን ማየት ትችላላችሁ። የኔን ስም ከፈለኩ የአብሶልቨር ማለት እችላለሁ ማለት ነው። ከዛ እዚህ ጋር ቼንጅ ኔምስ የምትሏን ነክታችሁ ዩዘርስ ቱ የሚለውን ስም መቀየር ትችላላችሁ ማለት ነው። ሁለተኛው ደግሞ እዚህ ጋር እንደምትመለከቱት ፓስወርድ ለመቀየር ነው። እዚህ ጋር አሁን እንደምትመለከቱት እዚህ ጋር ከሌላችሁ ስም ከሌለ እዚህ ጋር የምትጽፉት መጀመሪያ ላይ ፓስወርድ ከሌላችሁ እዚህ ጋር ኒው የሚለው ውስጥ ገብታችሁ የምትፈልጉትን ፓስወርድ መጻፍ ትችላላችሁ ማለት ነው። እዚህ ከዛ ኮንፍርም የሚለውን ሄዳችሁ ትጽፉበታላችሁ ማለት ነው። ከዛ እዚህ ጋር ቼንጅ ፓስወርድስ የሚለውን አንዴ ክሊክ ስታደርጉት ወደ ቀየራችሁት ኮምፒውተር ወደ ቀየራችሁበት ፓስወርድ ይሆንላችኋል ማለት ነው። ሪስታርት አድርጎ ይሆንላችኋል ማለት ነው። የመጨረሻው ቼንጅ ዘ አካውንት ታይፕስ የሚለው ነው። እዚህ ጋር እንደምትመለከቱት አድሚኒስተር እና ስታንዳርድ ይላል። ይሄ መጀመሪያ ፒሲያችሁን ስትከፍቱት የሚያመጣላችሁ ነው ማለት ነው። እዚህ ጋር ስላደረኩት ምርጥ አድሚኒስትሬትድ አድርጋችሁ ነው ፓስወርዳችሁን መሙላት ያለባችሁ ማለት ነው። በእንደዚህ አይነት መልክ የፒሲያችሁን መቀየር ትችላላችሁ ማለት ነው። እዚህ ጋር ደግሞ ይሄ ደግሞ ማኔጅ አናዘር አካውንት ማለት ደግሞ ወደ ሌላ አካውንት አናዘር አካውንት ለመክፈት ከፈለጋችሁ ይሄ ዩዘርስ ቱ የሚለውን እንደዚህ አይነት መክፈት ከፈለጋችሁና መመለሻ ነው ማለት ነው። እዚህ ጋር ኒው ዩዘር ውስጥ ገብታችሁ መጻፍ ትችላላችሁ። አድ አካውንት ውስጥ ገብታችሁ ሌላ አካውንቶችን መክፈት ትችላላችሁ ማለት ነው። እኛ ግን እዚህ ጋር ያለውን አንድ አካውንት ቢኖረን ይመረጣል ማለት ነው። ሌሎቹ ከጠፉብን በነዛ ውስጥ ያለው ፋይሎች ሙሉ ለሙሉ ዶሚኔት ሊሆንብን ስለሚችል አንድ ፓስወርድ ቢኖረን ይሻላል ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ የፈለጋችሁትን ኮመንት ላይ በመጻፍ አብረን እንመለከታለን ማለት ነው። አመሰግናለሁ።